እግዚአብሔር ጥንቆላን ያበዛል እንዴ? ይሄ እኮ ጥንቆላ ነው እኮ ይዞት የመጣ ከግብፅ ከሱዳን ጥንቆላውን ሲሰበስብ ቀርቦ አሁን ጥንቆላውን ለሰው ሲሰጡት አያቅም በየዋህነት ተቀብሎ ህዝቡ ደግሞ ጠጣ ያሉትን ሲጠጣ ተቀባ ያሉትን ሲቀባ በዛ ነው የሚተላለፈው የደብተሮቹ ጥንቁልና የግብፃውያኑ ጥንቁልና የሱዳኖቹ ጥንቁልና የደብተሮቹ ጥንቁልና በዛ ነው የሚተላለፈው እናውቃለን ህዝቡን እንዴት አድርገው እንደያዙት ህዝቡን እንዴት አድርገው እንደተበተቡበት እንዴት አድርገው አስረው እንደያዙት ጥሩ አድርገን ነው የምናውቀው በደንብ ስለነበርንበት ስናደርገውም ስለነበርን ማለት ነው አሁን ተመልከቱ እዚህ ውስጥ ድግምት እንዳለ ህዝቡ ምንም አያስተውልም ድግምት ነው ያለው ውስጡ በዚህ ድግምት ህዝቡ ለነሱ ባሪያ ሆኖ እንዲኖር እነሱን እየሰማ እንዲኖር መጽሐፍ ቅዱስ የሚባል ነገር የእግዚአብሔር ቃል የሚባል ነገር እንዳይሰማ ጆሮ ዳባ ልበስ እንዲል የሚያደርግ ነው ድግምቱ ስለዚህ ድግምቱን ነው የሚያሰራጩት ሌላ ነገር እንዳይመስልህ አንተ ኦርቶዶክስ ነህ ውጣ ከዚህና ህይወትህን አድን ውጣ ከዚህና ወደ ክርስቶስና ውጣ ከዚህና ክርስቶስን እንደ ግል አዳኝህ አድርገህ ተቀብለህ ዳን አምልጥ ከዚህ ጉድ አምልጥ ከዚህ ሞት አምልጥ ከዚህ እሳት በጣም ያሳዝናል ስሙት አሁን የሚለው ትጋፉ በኋላ ወጣቶች የሚያስተነባብሩ አሉ በነፃ ይሰጧቸዋል እግዚአብሔር የተመሰገነ ይሁን ስለዚህ ለድንግል ማርያም ምን ሰጣት ስጦታ አንድ ነገር አለ በሁለት ደቂቃ ልጨርሰው ኦርቶዶክሳውያን እስቲ ዘካርያስ በሉ ድገሙት እስቲ ዘካርያስ ቤተክርስቲያን መጣ የእመቤታችንን ስዕል ሲያይ ተደሰተ ምን ስጦታ ልስጣት አለ ሚሰጣት ነገር ቢጠፋው ምን አለ አበባ ልስጣት አለ ምን ልስጣት ታምሯ ላይ አለ ህየንተ ጽጌያት 50 አበባ እየሰካ ለስዕልኪ በጣም ነው የሚገርመው እዚህ ጋር ይሄ ሰውዬ በጣም ደፋር ነው በጣም ደግሞ እውነቱ ለመናገር በጣም እንደዚህ አይነት እኔ ኦርቶዶክስ ጋር አሉ ሌሎችም ግን ይሄ ሰውዬ በጣም አንደኛ ነው በማጭበርበርና በውሸት አንደኛ ነው በቃ አንደኛ ሌሎቹን ይበልጣቸዋል እና ምንድነው እያለ ያለው በማርያም ስዕል ላይ አበቦችን 50 አበቦችን ሰካ በኋላ ደግሞ ይነግራቸዋል 50 አበቦች ሁሉ ከአፉ ይወጣ ነበር 50 አበባ አወጣ ዘካርያስ ከምን ከአፉ ውስጥ 50 አበባ ለማርያም አወጣላት ይላል አሁን ይሄ የሚሆን ይመስላችኋል ወገኖች እስቲ ስሙት አክሊለ ርዕሳ እያለ አበባ ያስጌጣት ነበር ማ ዘካርያስ በኋላ የአበባ ወቅት ሲያልቅበት አዘነ እያፍር ቀዊ መቅድመ ስዕልኪ ወርሃ ጽጌረዳ መሐልቀ የጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆም አላፍርም በ50 አበባ ፋንታ 50 ጊዜ የቅዱስ ገብርኤልን ሰላምታ ጸልያለሁ ስንት ጊዜ እመቤቴ ማርያም ሆይ በመልአኩ ሰላምታ